በአዲስ አበባ ከተማ በጥበቃ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ቁጣን ቀሰቀሰ። የለሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስኪሰጥ በትዕግስት እንዲጠብቅ መልእክት አስተላልፈዋል። በአዲስ አበባ ከተማ አስተዳደር ለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገድለው መገኘታቸውን ተከትሎ የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃዎችን አጠናቅሮ መግለጫ እስኪሰጥ ድረስ ህብረተሰቡ በትዕግስት እንዲጠብቅ አሳስቧል። ሟቾቹ መሐመድ አደምና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ በአካባቢው ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የዲን ተማሪዎች ደረሶች እንደነበሩ ተገልጿል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ዓ.ም ሌሊት እንደሆነ የተገመተ ሲሆን አስክሬናቸው ሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 ዓ.ም ልደት መገኘቱም ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። የሟቾች የቀብር ስነ ስርዓት ትናንት ማክሰኞ ሰኔ 2 ቀን 2018 ዓ.ም ልደት በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናቅሮ ዝርዝር መግለጫ እንደሚሰጥ በማስታወቅ ሙስሊሙ ማህበረሰብ በትዕግስት እንዲጠብቅም ጥሪ አቅርበዋል። በሲዳማ ክልል በእስልምና ሃይማኖት ላይ የጥላቻ ድርጊት ሲፈጽም የነበረ ግለሰብ በቁጥጥር ስር ዋለ። በሲዳማ ክልል በሃይማኖቶች መካከል ግጭትን ለመቀስቀስ ሲንቀሳቀሱ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። በክልሉ በተለያዩ መድረኮች ላይ በመገኘት በእስልምና ሃይማኖት ላይ የስድብና የስም ማጥፋት ድርጊት ሲፈጽም እንዲሁም በታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሐሰተኛ ቅጥፈቶችን ሲያናፍስ የነበረው አቶ ጳውሎስ ቡሪቃ የተባለ ግለሰብ ከመንግስትና ከማህበረሰቡ ጋር በተደረገ የተቀናጀ ጥረት በህግ ቁጥጥር ስር መዋሉን የተገለጸው ምክር ቤቱ እንዳስታወቀው ግለሰቡ በክልሉ ለዘመናት ተከባብሮ ተቻችሎና ተጋብቶ የኖረውን ህዝብ እርስ በርስ ለማጋጨት እንዲሁም በእስልምና ሃይማኖትና ተከታዮች ላይ ጥላሸት ለመቀባት በእቅድ ሲንቀሳቀስ እንደነበር ተደርሶበታል ብለዋል። ከዚሁ የጥፋት ድርጊት ጋር ተያይዞ ተመሳሳይ የህዝብ ማጋጨትና የብጥብጥ ተልዕኮ አንግበው ሲንቀሳቀሱ የነበሩ ሌሎች ግለሰቦችንም በቁጥጥር ስር ለማዋል ከክልሉ ሰላምና ጸጥታ ቢሮ ጋር በቅንጅት የክትትልና የህግ ማስከበር ስራዎች በስፋት እየተከናወኑ እንደሚገኙ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። በመሆኑም መላው የክልሉ ህብረተሰብ የሃይማኖትና የብሔር ልዩነት ሳይበግረው ለሰላምና ለህግ መከበር ያደረገ ያለውን አርአያነት፣ አጋርነትና ትብብር ይበልጥ አጠናክሮ እንዲቀጥል ምክር ቤቱ ጥሪውን አቅርቧል። በተለይም በሃይማኖቶች መካከል ሐሰተኛ ቅጥፈቶችንና የስም ማጥፋት ድርጊት የሚፈጽሙ ቀሪ ግለሰቦችን አጋልጦ ለህግ በማቅረብ ረገድ ማህበረሰቡ የጀመረውን ትብብር አጠናክሮ እንዲቀጥል የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አሳስበዋል።